በበደላችን ሙታን በነበረ ጊዜ እንኳን ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ ከልጁ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ተብሎ ተጽፏል። መጽሐፍ እንደሚል እኔና እናንተ በክርስቶስ ኢየሱስ ብናምን ዛሬ ጻድቅ መሆን እንችላለን። መጽሐፍ ይላል እንደዚህ፣ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ነው። ጸጋው በእምነት አድኗቸዋል፣ ይህም ከእናንተ ሥራ ሳይሆን የእግዚአብሔር ስጦታ ነው ተብሎ እንደተጻፈ ኢየሱስ ክርስቶስ ጌታ እንደሆነ ብታምኑ ዛሬ በእግዚአብሔር ፊት መጽደቅ ትችላላችሁ። ዛሬ ዘላለም ሕይወትን ማግኘት ትችላላችሁ። ዛሬ የእግዚአብሔር ልጅ መሆን ትችላላችሁ። ኢየሱስን እመኑ፣ የዘላለም ሕይወት ታገኛላችሁ። ኢየሱስ ክርስቶስ ሲናገር እንደዚህ አለ። ሳምራዊቷን ሴት በጉድጓዱ አካባቢ ካገኛት በኋላ እንደዚህ አለ፣ ማንም ከዚህ ውሃ ይጠጣል ድጋሜ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አላቸው። ኢየሱስ ክርስቶስ ከሚሰጠው ውሃ፣ ኢየሱስ ክርስቶስ ከሚሰጠው የዘላለም ሕይወት የሚካፈል ሁሉ ለዘላለም እርሱ የማይነጥፍ ደስታና የማይነጥፍ ሰላም፣ እርሱም የእግዚአብሔር አብ ሰላም ከእሱ ጋር ይሆናል።